መሲሁ ደጃል ላለው ብዬ ጀዳል ብዬ ጠራሁት። ስሜቴ መቼስ ይገባችኋል አይደለ? የዚችን እህታችንን 6 ቤተሰብ እናቷን ጨምሮ በአንድ ቀን ሌሊት በሰከንዶች ሽርፍራፊ ቁርጥብጥብ አድርጎ በተኙበት የበላ አውሬ መሆኑን ለእናንተ ለማስረዳት ነው። አብዛኞቻችሁ ቪዲዮ እየሰራችሁ አይደለም፣ ብዙሃኖቻችሁ ፈርታችኋል አውቃለሁ። መስራቱ ቢቀር ግን ይህ ቪዲዮ ኮፕሊንግ ሼር አድርጋችሁ ከኢትዮጵያ ሕዝብ ሙሉ በሙሉ እንዲደርስና መንግስት እንዲያውቀው ቫይራል እንዲወጣ እንድታደርጉልኝ እለምናችኋለሁ። ይቺ እህታችን ድረሱልኝ እያለች ነው። እናቴን ጨምሮ 6 ቤተሰቤን አጥቻለሁ። ነገር ግን ይህ አውሬ ቤተሰቦቼን ሌሊት ከጨፈጨፈ በኋላ ለህግ አልቀረበም፣ በሰላም እየኖረ ነው። እባካችሁ ሰው የለኝም፣ ደም መላሽ የለኝም፣ የኢትዮጵያ ህዝብ ድረሱልኝ ስላለች ቫይራል እንዲወጣ ሼር በማድረግ የምትችሉትን ያክል አድርሱልኝ ልለምናችሁ። ያልፈራችሁና ያንጠለጠላችሁ ደግሞ ቪዲዮ ስሩበት። ከዚህ በመቀጠል ይህ አረመኔ ጨካኝ የዚችን እህታችንን 6 ቤተሰቦች የጨረሰበት ምክንያቱ የዚች እህታችን ባል የነበረ ሲሆን በተጋቡ በ5ኛ ወራቸው አልፈልግህም ስላለችው ብቻና ብቻ እሷንም ጨምሮ 6 ቤተሰብ ከእናቷ ጋር ጨፍጭፏቸዋል ማለት ነው። እባካችሁ ቫይራል ሊወጣ አድርጉልኝ። የኢትዮጵያ ህዝብ ድረሱልኝ እያለች ነው። ነገ በኢትዮጵያ ከእኩለ ቀን አካባቢ ላይ ላይቭ እንገባለን። የመጨረሻ ድምፅ እንሆናታለን ማለት ነው። አመሰግናለሁ።